በዚህ ሳምንት የሆድ መነፋት ስሜትን በፍጥነት ለመቀነስ የሚረዳው ትክክለኛው መንገድ የሰውነት ማጽጃ ዲቶክስ ወይም ተጨማሪ መድኃኒት ወይም ደግሞ ራስን በምግብ መጉዳት ባይሆንስ? የ7 ቀናት የጨጓራና የአንጀት ጤና ማስተካከያ ከምታስቡት በላይ በጣም ቀላል ነው። ነገር ግን አንድ ችግር አለ። የሆድ መነፋትን ይቀንሳሉ ተብለው የሚታወቁ አንዳንድ ልምዶች እንዲያውም ሁኔታውን ሊያባብሱበት ይችላሉ። ስለዚህ ዛሬ 7 የጨጓራና የአንጀት ማስተካከያ ልምዶችን በምግብ መፈጨት፣ በሰገራ መደበኛነት፣ በሆድ ውስጥ ባሉ ጠቃሚ ባክቴሪያዎች ድጋፍና በተግባራዊነታቸው እንዲሁም ለአብዛኛው ሰው ባላቸው ጠቃሚነት ላይ በመመስረት ከዝቅተኛ እስከ ከፍተኛ ድረስ እናስቀምጣቸዋለን። እንዲሁም ቁጥር 1 ደረጃ ላይ የተቀመጠው ልምድ በሚያስገርም ሁኔታ በጣም ቀላል ነው። በሚቀጥሉ 7 ቀናት ውስጥ መደበኛ የምግብ መፈጨትን ሊደግፉና የተሻለ ስሜት እንዲሰማው ሊረዱ የሚችሉ ልምዶችን እንመለከታለን። ከቁጥር 7 ወደ ቁጥር 1 እንሂድ። 7ኛ ፋይበር ያላቸውን ምግቦች በአንድ ጊዜ አለማብዛት። ሆዶ በሚነፋበት ጊዜ ፋይበር ካበዛችሁበት ጋር ይበዛባችኋል። በአንጀቶ ውስጥ ያሉ ጠቃሚ ባክቴሪያዎች የተወሰኑ የፋይበር አይነቶችን እንደ ምግብ ይጠቀማሉ። እንዲሁም ፋይበር መደበኛ የሰገራ አወጣጥን ያግዛል። ስለሆነም አትክልቶችን፣ ፍራፍሬዎችን፣ ሙሉ እህሎችን፣ ጥራጥሬዎችን እና ሌሎች በፋይበር የበለጸጉ ምግቦችን በድንገት ጨርሶ ማቆም ለአንዳንድ ሰዎች የሆድ ድርቀትን ያባብሳል። ትኩረት የሚሻው ነጥብ ጨጓራችሁ ቶሎ የሚቆጣ ከሆነ በድንገት ከፍተኛ መጠን ያለው ፋይበር መመገብ የጋዝና የሆድ መነፋት ስሜትን ይጨምራል። ለሚቀጥሉ 7 ቀናት ፋይበር በምግቡ ውስጥ ይኑር፣ ነገር ግን መጠኑን ቀስ በቀስ ጨምሩ። እንደ አጃ፣ የበሰሉ አትክልቶች፣ ፍራፍሬዎች ወይም አስቀድመው የሚስማሟችሁን ምግቦች አስቡ። እንዲሁም ቀኑን ሙሉ በቂ ፈሳሽ ጠጡ። ይህ ደግሞ ወደሚቀጥለው ቀላል ልምድ ይመራናል። 6ኛ ብዙ ውሃ መጠጣት። ይህ በጣም የተለመደና ቀላል ሊመስል ይችላል። ነገር ግን ሰውነቱ ፈሳሽ ካጣ ሰገራው ሊጠጥርና የመጸዳዳት ሂደት ሊከብድ ይችላል። ስለሆነም በቂ ፈሳሽ ማግኘት በጣም አስፈላጊ ነው። በተለይ የፋይበር መጠንን የሚጨምሩ ከሆነ ትልቅ የውሃ ፕላስቲክ ይዘው በአንድ ጊዜ ጠጥተው ለመጨረስ ከመሞከር ይልቅ ፈሳሽም በቀኑ ውስጥ ከፋፍለው ይጠጡ። በመደበኛነትም ጠጡ። በተለይ ምግቦቹ ከፍተኛ ፋይበር ሲኖራቸው ውሃ ጠቃሚ ነው። ነገር ግን ሙሉ ማስተካከያው ይሄ ብቻ አይደለም። ምክንያቱም የሚቀጥለው ልምድ ከምግብ በኋላ የሚከሰተውን ነገር ይለውጣል። 5ኛ ከምግብ በኋላ በእግር መጓዝ። ከባድ የአካል ብቃት እንቅስቃሴ አያስፈልግዎትም። ሩጫ አያስፈልግዎትም። ጂም ቤት መሄድም አያስፈልግም። ከምግብ በኋላ የሚደረግ ቀላል የእግር ጉዞ በቀን ውስጥ እንቅስቃሴን ለመጨመር ከሁሉ በላይ ቀላሉ መንገድ ሊሆን ይችላል። እንቅስቃሴ ደግሞ መደበኛ የአንጀት እንቅስቃሴን ይደግፋል። ከውሃ መጠጣት በላይ ደረጃ የሰጠሁበት ምክንያት ምንም ወጪ ስለማይጠይቅ፣ ምንም መሳሪያ ስለማይፈልግና የዕለት ተዕለት ልምዶ አካል ለማድረግ በጣም ቀላል ስለሆነ ነው። ከአንድ ወይም ከዚያ በላይ ምግቦች በኋላ ለ10 ወይም 15 ደቂቃ ዘና ብለው በእግር ለመጓዝ ይሞክሩ። እግር መጓዝ ለረጅም ጊዜ ለቆየ የሆድ መነፋት ተአምራዊ መፍትሄ ባይሆንም ከባድ ወይም የማይጠፋ ምልክት ካለዎት በእግር በመጓዝ ብቻ ከመሞከር ይልቅ ትክክለኛ ምክንያቱ መታወቅ አለበት። ነገር ግን ለ7 ቀን ሙከራ ይህ ለመሞከር በጣም ቀላሉ ልምድ ነው። አሁን ደግሞ ወደ ምግብ እንመጣለን። ምክንያቱም የሚበሉት ምግብ ብቻ ሳይሆን በአንድ ጊዜ የሚበሉት መጠን ጭምር ወሳኝ ነው። 4ኛ ከፍተኛ መጠን ያለው ምግብ በአንዴ መመገብ ማቆም ነው። ብዙ ሰዎች ትኩረት የማይሰጡት ነገር አለ። ቀኑን ሙሉ አነስተኛ ምግብ ሲበሉ ይቆያሉ። ከዚያ እራት ይደርሳል። በጣም ስለራቦ በድንገት ከፍተኛ መጠን ያለው ምግብ ይመገባሉ። ከፍተኛ መጠን ያለው ምግብ በአንድ ጊዜ መመገብ በተለይም ከፍተኛ ስብ፣ ፋይበር፣ የጋዝ መጠጦች ወይም ለሰውነቱ የማይስማሙ ምግቦችን የያዘ ከሆነ ያልተመቸ የሆድ መሙላት ስሜት ሊፈጥር ይችላል። የ7 ቀን ሙከራ ምግብን ሁል ጊዜ ከመተውና ከዚያ በኃይል ከመብላት ይልቅ ወጥ የሆነ የምግብ ስርዓት ይኑራችሁ። በዝግታ ተመገቡ። ሆዳችሁ ትንሽ ሲሞላ መመገብ አቁሙ። እንዲሁም ከምትበሉት ምግብ ውስጥ የሆድ መነፋት ስሜት የሚፈጥርባችሁን ለይታችሁ ትኩረት ስጡ። ለሁሉም ሰው የሚሆን አንድ ወጥ የሆነ ወይም ደግሞ ፍጹም የምግብ ብዛት የለም። አንዳንድ ሰዎች በቀን 3 ጊዜ በመመገብ ጥሩ ስሜት ይሰማቸዋል። ሌሎች ደግሞ የተለየ ፕሮግራም ይመርጣሉ። ግቦን ራስዎ በአንድ የተወሰነ ምግብ ማስገደድ አይደለም፣ የተዛባ የአመጋገብ ልምድን መቀነስ እንጂ። አሁን ደግሞ ወደ ተሻለው ነጥብ እንሸጋገራለን። ምክንያቱም አንዳንድ ጊዜ ምግቡ ጤናማ ስላልሆነ ሳይሆን ይልቁንም የህመም ስሜትና አለመመቸትን የሚቀሰቅሱ ምግቦች ናቸው። 3ኛ የሆድ መነፋትና ጋዝ ቀስቃሽ ምግቦችን መለየት ነው። የ7 ቀናት ማስተካከያው ለእርሶ ብቻ የተዘጋጀ የሚሆነው እዚህ ጋር ነው። ምክንያቱም አንደኛው ሰው አተር ወይም ባቄላ በልቶ ምንም ላያመው ይችላል።
ሌላው ሰው ደግሞ በጣም የሆድ መነፋት ሊሰማው ይችላል። አንዱ ወተት ተስማምቶት ሊጠጣ ይችላል። ሌላው ደግሞ የወተት ተዋጽኦችን ከተመገበ በኋላ ምልክቶችን ሊያይ ይችላል። የጋዝ መጠጦች ደግሞ በምግብ መፈጨት ስርዓት ውስጥ ጋዝ ስለሚጨምሩ ለአንዳንድ ሰዎች ጊዜያዊ የሆድ መነፋትን ሊፈጥሩ ይችላሉ። እዚህ ጋር የሚሰራው ስህተት በአንድ ጊዜ 10 አይነት ምግቦችን አታስወግዱ። ይህን ካደረጋችሁ የትኛው ምግብ ለውጥ እንዳመጣ ማወቅ አትችሉ። ይልቁንም ቀላል የ7 ቀን የምግብና የህመም ምልክት ማስታወሻ ያዙ። የሚከተሉትንም ይጻፉ። ምን እንደበሉ፣ በግምታዊ ሁኔታ መች እንደበሉ፣ ከምግብ በኋላ የምግብ መፈጨቶ ምን ስሜት እንደነበረው፣ ተደጋጋሚ ሁኔታዎችን እዩ። ይህ ነጥብ 3ኛ ደረጃ ያገኘበት ምክንያት ምርጡ የጨጓራና የአንጀት ማስተካከያ ምግብ ለሁሉም ሰው አንድ አይነት ስላልሆነ ነው። የራሳችሁን ቀስቃሽ ምግቦች ማወቅ የሌሎችን የኢንተርኔት ማጽጃ ዘዴዎችን በአይነ ስውርነት ከመከተል የበለጠ ጠቃሚ ነው። ነገር ግን ልዩ ትኩረት የሚሻ አንድ የምግብ አይነት አለ። አብዛኞቹ ሰዎች ደግሞ አጠቃቀሙን ሙሉ በሙሉ በተሳሳተ መንገድ ይጀምሩታል። 2ኛ ለአንጀት ጠቃሚ የሆኑ ምግቦችን ቀስ በቀስ መጨመር። አሁን ወደ ቁጥር 1 እየተቃረብን ነው። ጤናማ የአንጀት አመጋገብ ማለት አንድ ተአምራዊ ምግብ ማግኘት ማለት አይደለም። በጊዜ ሂደት በአመጋገባችሁ ውስጥ የተለያዩ ምግቦችን ማካተት ነው። ይሄም እንደ አጃ፣ ፍራፍሬዎች፣ አትክልቶች፣ ለውዞች፣ ፍሬዎች፣ ሙሉ እህሎችና ጥራጥሬዎችን ሊጨምር ይችላል። እንደ ሰውነታችሁ ተስማሚነት እነዚህ ምግቦች የተለያዩ የፋይበር አይነቶችንና የአንጀት ባክቴሪያዎችን የሚደግፉ ንጥረ ነገሮችን ያቀርባሉ። ያ የባክቴሪያው ስብስብ ደግሞ በጣም አስፈላጊ ነው። ምንም ፋይበር ከማይበሉበት ሁኔታ ተነስተው በድንገት በቀን ትልቅ ሰላጣ፣ 3 ሳህን ጥራጥሬና ብዙ ፍራፍሬዎችን መመገብ አትጀምሩ። ሆዳችሁ ሊረበሽ ይችላል። ይልቁንም የባሰ ጋዝና የሆድ መነፋት ሊገጥማችሁ ይችላል። በምትኩ የፋይበር መጠንን ቀስ በቀስ ጨምሩ። በአንድ ጊዜ አንድ ለውጥ ብቻ ሞክሩ። ለአብነትም ያህል ቁርስ አጃ ከፍራፍሬ ጋር፣ ምሳ 1 ጭልፋ አትክልት፣ መክሰስ ከተስማማዎት ፍራፍሬ ወይም ለውዝ፣ እራት ላይ ቀስ በቀስ የአትክልት ወይም የሙሉ እህል መጠንን መጨመር ነው። ቀላል፣ ምንም አይነት የማጽጃ ፓውደር አያስፈልግም። ነገር ግን አልጨረስንም። ምክንያቱም ቁጥር 1 ልምድ አንድ ነጠላ ምግብ አይደለም። ሙሉውን የ7 ቀናት ማስተካከያ ውጤታማ የሚያደርገው ስልት ነው። 1ኛ ቀለል አድርጉት። ቀጣይነት ያለው ተስማሚ የሆነ የሙሉ ምግቦች ልምድ ይኑራችሁ። አሸናፊው ነጥብ እዚህ ጋር ነው። ቀላል ስለሆነ ሳይሆን ይልቁንም አስፈላጊ የሆኑትን ልምዶች ስለሚያጣምር ነው። ለ7 ቀናት ምግቦቻችሁን አስቀድማችሁ በሚስማማችሁ ምግቦች ላይ ገንቡ። በፋይበር የበለጸጉ ምግቦችን ቀስ በቀስ ጨምሩ። በመደበኛነት ፈሳሽ ጠጡ። በተረጋጋ ሁኔታ ተመገቡ። በጣም ከመጥገብም ተቆጠቡ። ሰውነታችሁን አንቀሳቅሱ። እንዲሁም ጋዝና የሆድ መነፋት የሚቀሰቅሱባችሁን ምግቦች ወይም መጠጦች ለጊዜው ቀንሱ። ይህ ነጥብ ሌሎችን በሙሉ ያሸነፈበት ምክንያት ጨጓራችሁንና አንጀታችሁን በአንድ ተአምራዊ ነገር ለማስተካከል እየሞከራችሁ አይደለም። ለመደበኛ የምግብ መፈጨት የተሻለ ሁኔታ እየፈጠራችሁ ነው። ይህ ከ7ኛው ቀን በኋላም መቀጠል የምትችሉት ነገር ነው። ጠዋት ከተስማማችሁ መደበኛና የተመጣጠነ ቁርስ ጀምሩ። በቀን ውስጥ ደግሞ በመደበኛነት ፈሳሽ ጠጡ። እናም ቀስ በቀስ ፋይበር ያላቸው ምግቦች ተመገቡ። ከምግብ በኋላ አመቺ ሲሆን አጭር የእግር ጉዞ አድርጉ። በምግብ ወቅት በዝግታ ተመገቡ። በጣም ጥጋብ እስኪሰማችሁ ድረስ ከመብላት ተቆጠቡ። ማታ የበሉትንና የሆድ መነፋት ወይም የሆድ ድርቀት፣ ተቅማጥ ወይም አለመመቸት አጋጥማችሁ ከሆነም ጻፉ። ከዚያ ተደጋጋሚ ሁኔታዎችን ፈልጉ። ከስህተት የጸዳ መሆንን ሳይሆን ወጥ የሆነ ልምድን አተኩሩ። ማስጠንቀቂያ: የሆድ መነፋት ስሜታችሁ የማይጠፋ ከባድ፣ በድንገት የተቀየረ ወይም እንደ ድንገተኛ የክብደት መቀነስ፣ በሰገራ ላይ ደም መታየት፣ ተደጋጋሚ ተውከት፣ ከባድ የሆድ ህመም ወይም ሌሎች አሳሳቢ ለውጦች ካሉበት ዝም ብሎ የአንጀት ማስተካከያ የሚያስፈልገው ነገር አድርገው አይቁጠሩት። ይህ ትክክለኛው የሕክምና ምርመራ ያስፈልገዋል። ጠቃሚ ልምዶችን ከኢንተርኔት ወሬዎች የሚለዩ ተጨማሪ ተግባራዊ የአንጀት ጤና ደረጃዎችን ማወቅ ከፈለጉ ሰብስክራይብ ያድርጉ። ምክንያቱም በሚቀጥለው ቪዲዮ የሆድ መነፋትን ለመቀነስ የሚረዱ ምርጥ ምግቦችን በደረጃ እናስቀምጣለን።